ሰላም። ይህን ስቴፕለር አያችሁት? ከዚህ ጋር ደግሞ ለሌላ አሳያችሁ። አያችሁት? ትልቅ ስቴፕለር ደግሞ አሳያችኋለሁ። ወይኔ ዛሬ ምን ይዘሽ መጣሽ እንዳትሉኝ፣ አንድ ሀሳብ ለመናገር ስለፈለኩኝ ነው። እንግዲህ 3 ሳይዝ ያላቸው ስቴፕለሮች አሉ። የራሳቸው የሆነ ኃላፊነት አለ፣ ፐርፐዝ አላቸው። ትንሹም ትንሽ ወረቀቶች ይይዛል፣ መካከለኛውም ትንሽ ከትንሹ በርከት ያለ፣ ትልቁም ብዙ ወረቀቶችን ሂውጅ ወረቀት ስቴፕ አንድ ላይ አጣብቆ ያስይዝልናል ማለት ነው። እና ይህን ወደ ምን አመጣሁት? ወደ ቤተሰብ ነው ያመጣሁት። አንድ ቤተሰብ ትልቁ እንግዲህ አባወራውን ድርሻ ይወስዳል ማለት ነው። አንድ አባወራ ልጆቹን አጋዥ ካለ አጋዡን ሚስትን ወይም የልጆችን እናት ተንከባክቦ በትክክል ልጆችንም አስተምሮ ሊሆን ይችላል አስተምሮ ጥሩ ቦታ እንዲደርሱ ህፃናትንም ተንከባክቦ እንዲያድጉ በእንክብካቤ እንዲያድጉ ሚስትም ልጆቿን በስርዓት ይዛ ለጥሩ ቦታ ማድረስ እንዳለባት መንገድ እያሳየ እየተንከባከበ ኃላፊነቱን የሚወጣ አባወራ በትልቁ ይመስላል ማለት ነው። ብዙዎችን በአንድ ላይ በጥሩ ሁኔታ አቅፎ መያዝ ማለት ነው። በሁለተኛ ደረጃ ደግሞ መካከለኛ ስቴፕለር ታላቅ ወንድም ወይም ታላቅ እህት ልትሆን ትችላለች። በስሩ ያሉ ትናናሽ እህቶቿን በስሩ ያሉ በቤት ውስጥ የሚኖሩ ሌሎች ተጨማሪ ዘመድ ቤተሰብ አጋዥም ካለ እነሱን መንገድ በማሳየት በማስጠናት ሊሆን ይችላል። በተለያየ ሁኔታዎች ውስጥ ማገዝ መቻል አለባት ወይም አለበት እና ይህም ትልቅ ኃላፊነት ነው ማለት ነው። ህፃናትም ልጆችም ሊሆኑ ይችላሉ። እነሱ ደግሞ ኃላፊነታችን ሊሆን ይችላል። ትንሽ ህፃናት ተማሪዎች ከሆኑ ትምህርት ቤት በስርዓት ሄደው ተምረው መምጣት ኃላፊነት ነው አይደለም? መታዘዝ ኃላፊነት ነው። እቃ ቀበሉኝ መባልም ኃላፊነት ነው። ስለዚህ ሶስቱም የራሳቸውን ኃላፊነቶች ከተወጡ በመሀላቸው ጥሩ መግባባት አለ ማለት ነው። ቆንጆ ኮሚኒኬሽን አላቸው ማለት ነው። ጥሩ ኮሚኒኬሽን ያለበት ቤተሰብ ደግሞ በጣም ውጤታማ ቤተሰብ ነው ማለት ነው። እንደገና ለሌሎች ቤተሰቦችም ሮል መሆን የሚችል ቤተሰብ ነው። በእውነት ደግሞ ቤተሰብ ጥሩ ቤተሰብ ውስጥ ያደገ ልጅ በጣም በቃ በሄደበት ቦታ ሁላ አርአያ የሚሆን ነው ማለት ነው። እና አርአያ መሆን የምንችለው ከቤታችን በደንብ አድርገን ስንሰራ ነው። በጥሩ ሁኔታ በጥሩ ተግባቦት ያደገ ልጅ በየትኛውም ኮንዲሽን ረባሽም ማስቸጋሪ የማይሆንም ማለት ነው። ስላዳመጣችሁኝ አመሰግናለሁ። ከወደዳችሁት ኮሜንት ላይ ጻፉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ቴንኪዩ